ሰላም ጤና ይስጥልን ውድ አዲስ 24 ወዳጆች፣ በዛሬ ዜናዎቻችን የልጅ ሚካኤልና የቴዲዮ አዲስ ፍጭት በተመለከተ መረጃ ይኖረናል። ሰሞኑን የብዙዎቻችን ቤት እያመሰቃቀለ ስላለው መቆሚያ ስለጠፋው የዘይት ዋጋ ንረት ጥቂት ልንላችሁ ወደናል። ዛሬ በማህበራዊ ሚዲያ ላይ በስፋት እየተሰራጨ የሚገኝና የብዙዎችን ቁጣ የቀሰቀሰ አንድ አሳዛኝ የፖሊስ ጥቃት ዜና ይዘንላችሁ ቀርበናል። ሌላው አሳዛኝ ዜና ደግሞ በሊቢያ የባህር ጠረፍ 53 ስደተኞች ለህልፈት ተዳረጉ። ሁለት ህጻናትም ይገኙበታል ተብለዋል። በዝርዝር ይዘን ቀርበናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። በኢትዮጵያ ሂፕሆፕ መንደር ለአመታት የዘለቀውና የአዲስ አበባ ጎዳናዎች ለማን ይገዛሉ የሚለው ጥያቄ ልጅ ሚካኤል አዲስ አልበሙን ይዞ ብቅ ማለቱን ተከትሎ በሶሻል ሚዲያ ላይ ዳግም ነግሷል። የሁለቱ የራፕ አርቲስቶች ደጋፊዎች በቲክቶክ በፌስቡክ እና ቴሌግራም መድረኮች ላይ ሞቅ ያለ የቃላት ጦርነት ውስጥ ገብተዋል። ልጅ ማይክ ካለው የፍሎው ፍጥነትና ግጥም አንጻር ንጉሱ እኔ ነኝ የሚል ድምዳሜ ይዘው የመጡት ደጋፊዎቹ የአዲሱን አልበም እንደ ትልቅ እድል እየቆጠሩት ይገኛሉ። በአንጻሩ የቴዲዮ ደጋፊዎች ሂፕሆፕን ወደ ሰፈር ያወረደውና እውነተኛውን የጎዳና ህይወት የገለጠው ቴዲ ነው በሚል የአልበሙን ተጽዕኖ ዝቅ ለማድረግ እየሞከሩ ነው። በደጋፊዎች መካከል የሚነሱት ዋና ዋና የንትርክ ነጥቦች ደግሞ የልጅ ሚካኤል ደጋፊዎች ማይክ በግጥም ለቋል ሲሉ፣ የቴዲዮ ወገኖች ደግሞ ቴዲ የህዝብ ድምጽ ነው ይላሉ። ቴዲዮ ሂፕሆፕን በሰፊው ህዝብ ዘንድ በማስተዋወቅ ረገድ ያለውን ሚና ደጋፊዎቹ በጽኑ ይከላከላሉ። ልጅ ማይክ አዲስ ስራ ይዞ መምጣቱ ለደጋፊዎቹ ትልቅ የሞራል ብልጫ ሰጥቷቸዋል። በሾውቢዝ ተንታኞች እይታ እንደዚህ አይነቱ ደጋፊዎች ንትርክ ወይም ቢፍ ለሙዚቃ ኢንዱስትሪው የራሱ የሆነ ፋይዳ አለው ይላሉ። እንዲህ ያሉ ንትርኮች ለአርቲስቶቹ ስራ ከፍተኛ እይታና ትኩረት ይስባሉ። አርቲስቶቹ ለደጋፊዎቻቸው ሲሉ የተሻለ ጥራት ያለው ስራ እንዲያቀርቡ ግፊት ያደርጋል። ምንም እንኳ በደጋፊዎች መካከል ያለው ንትርክ ቢቆሙም ሁለቱ አርቲስቶች ለኢትዮጵያ ሂፕሆፕ እድገት የራሳቸውን የማይተካ ሚና የተጫወቱ መሆናቸውን የዘርፉ ባለሙያዎች ይስማሙበታል። ሰሞኑ የብዙዎቻችን ቤት እያመሰቃቀለ ስላለውና መቆሚያ ስለጠፋው የዘይት ዋጋ ንረት ጥቂት ልንላቸው ወደናል። በኢትዮጵያ የቲክቶክ መንደርና በመላው ሀገሪቱ መነጋገሪያ የሆነው የዘይት ዋጋ ከሁለት ሳምንት በፊት ከነበረበት 1800 ብር ተነስቶ በጥቂት ቀናት ውስጥ ብቻ እጅግ አስገራሚ የሚባል ጭማሪ ማሳየቱ በገበያው ላይ የሚገኙ ሸማቾችን እጅግ እያስመረረ ይገኛል። ይህ ሁኔታ ለብዙዎቻችን ዛሬ የገዛነው ዋጋ ነገ የለም የሚያሰኝና ነገን በስጋት እንድንጠብቅ የሚያደርግ ሆኗል። በተለይ የሚገርመው ነገር መንግስት የሀገሪቱ የዋጋ ግሽበት ወደ ነጠላ አሃዝ ወይም 9.7 በመቶ መውረድን በሰፊው እየገለጸ ቢሆንም በገበያ ላይ ያለው እውነታ ግን ከዚህ መግለጫ ጋር በፍጹም የሚጣጣም አይደለም። በተለይም ዝቅተኛ ገቢ ያለውና የዕለት ጉርሱን በችግር ለሚገፋው የታችኛው ማህበረሰብ የመንግስት የቃላት ጋጋታና መግለጫዎች ሆድ የማይሞሉና ህይወትን የማያቀሉ ሆነው አግኝቷቸዋል። በየመድረኩ የሚሰሙት የስኬት ሪፖርቶችና የቁጥር ድርድሮች በኩሽና ውስጥ የሚታየውን የዘይት መጥፋትና የዋጋ ንረት ሊደብቁት አልቻሉም። በአሁኑ ሰዓት ብዙ እናቶች በቤታቸው ውስጥ ዘይትን እንደ ወርቅ እየቆጠቡ ለመጠቀም እየተገደዱ ሲሆን፣ ትናንሽ የንግድ ስራዎችና ምግብ ቤቶችም በዋጋው መናር ምክንያት ስራቸውን ለማቆም እንደተገደዱ ይገለጻል። መንግስት የገበያ ቁጥጥር እያደረኩ ነው ቢልም በደላሎችና በአስመጪዎች የሚፈጠረው የዋጋ መለዋወጥ ግን ዛሬም በዜጎች ኪስ ላይ ትልቅ ቀዳዳ እየፈጠረ ይገኛል። የሰሞኑ የዘይት ዋጋ ጭማሪ ለብዙዎች መኖር ወይስ አለመኖር የሚል ከባድ ምርጫን ይዞ መጥቷል። የኛ ዓላማ የህዝባችንን እውነተኛ ኑሮ ጫናና በሪፖርት የማይገለጹ የገበያ እውነታዎችን ድምጽ በመሆን የሚመለከታቸው አካላት ከቃላት ባለፈ ተግባራዊ መፍትሄ እንዲፈልጉ ማሳሰብ ነው። ዛሬ በማህበራዊ ሚዲያ ላይ በስፋት የተሰራጨ የሚገኝና የብዙዎችን ቁጣ የቀሰቀሰ አንድ አሳዛኝ የፖሊስ ጥቃት ዜና ይዘንላችሁ ቀርበናል። በአዲስ አበባ የሌሊት ጎዳና ላይ አንድ የፖሊስ አባል አንዲት ሲቪል ወጣት ላይ ያለምንም ርህራሄና ከህግ ውጭ የዱላ ጥቃት ሲፈጽም ይታያል። በተለቀቀው መረጃ መሰረት ወጣቷ ቀድሞውኑ በፖሊስ ቁጥጥር ስር የነበረች ቢሆንም ፖሊሱ ግን ያለምንም በቂ ምክንያት በዱላ 2 ጊዜ ደጋግሞ መቷታል። በደረሰባት ከፍተኛ ድብደባ ምክንያቱም ወጣቷ እዚያው በቆመችበት መሬት ላይ በመውደቅ ራስዋን ስታለች። ይህ ድርጊት የፖሊስ አባላት ለህዝብ ያላቸው ክብርና የህግ የበላይነት ጥያቄ ውስጥ የሚከት አሳፋሪ ክስተት ሆኗል። ማንኛውም የመንግስት ሰራተኛ የጸጥታ ኃይል የተሰጠውን ስልጣን ተጠቅሞ ንጹሃን ዜጎችን የማሰቃየትና የመደብደብ ምንም አይነት ህጋዊ መብት እንደሌለው ይታወቃል። ይህ አይነቱ የፖሊስ ጭካኔ
በአዲስ አበባም ሆነ በማንኛው የዓለም ክፍል ሊወገዝ የሚገባው ተግባር ነው። በሊቢያ የባህር ጠረፍ 53 ስደተኞች ለህልፈት ተዳርገዋል። 2 ህጻናቱም ይገኙበታል ተብለዋል። የስደተኞች መቃብር እየሆነ ያለው የመካከለኛ ሜዲትራኒያን ባህር የዘንድሮ የሟቾች ቁጥር ወደ 484 አድርሶታል። አውሮፓ ለመድረስ በሊቢያ በኩል ጉዞ የጀመሩ ስደተኞች የጫነች የጎማ ጀልባ በሜዲትራኒያን ባህር ላይ በመገልበጧ ቢያንስ 53 ሰዎች ለህልፈት መዳረጋቸውን ዓለም አቀፉ የስደተኞች ድርጅት አስታውቋል። ጀልባውን በሰሜን ምዕራብ ሊቢያ የምትገኘው የዙዋራ ከተማን አልፋ እንደተጓዘች እንደ አውሮፓውያን አቆጣጠር የካቲት 6 ቀን 2026 ነበር የተገለበጠችው። በጀልባዋ ላይ የነበሩ 53 ሰዎች መካከል የተረፉት 2 ብቻ ናቸው ተብሏል። ከሞቱት ወይም ከጠፉት 53 ሰዎች መካከል 2 ጨቅላ ህጻናት እንደሚገኙበት ድርጅቱ በሐዘን ገልጿል። ስደተኞቹ ከሊቢያዋ አልዙዋያ ከተማ የካቲት 5 ቀን ከምሽቱ 5 ሰዓት አካባቢ ጉዞ የጀመሩ ሲሆን ከ6 ሰዓታት ጉዞ በኋላ ነበር አደጋው የደረሰባቸው። ተጎጂዎቹ ከተለያዩ የአፍሪካ ሀገራት የተሰባሰቡ ስደተኞች መሆናቸውን የተረፉት ምስክሮች ተናግረዋል። የአይኦኤም መረጃ እንደሚያመለክተው በ2025 ብቻ በዚህ አደገኛ የባህር መንገድ ላይ ከ1300 በላይ ስደተኞች ጠፍተዋል። በዘንድሮ 2026 ላይ መጀመሪያ ላይ ብቻ የሟቾችና የጠፉ ስደተኞች ቁጥር 484 ደርሰዋል። ባለፈው ጥር ወር ብቻ በከባድ የአየር ሁኔታ ምክንያት በደረሱ አደጋዎች 375 ስደተኞች መሞታቸውን ተዘግቧል። ከኤርትራ በኩል የተሰጠው አጭርና ግልጽ ምላሽ የቀጣናውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ያቀረቡትን ደብዳቤ መሰረተ ቢስና የተቀነባበረ ውንጀላ ሲል የገለጸው የኤርትራ መረጃ ሚኒስቴር ድርጊቱ ላለፉት 2 ዓመታት ሲካሄድ የቆየው የጠብ አጫሪነት ዘመቻ አካል ነው ብሎታል። የኤርትራ መንግስት በሰጠው በዚህ ምላሽ ከኢትዮጵያ ጋር ወደ ትርጉም የለሽ ንትርክ ውስጥ የመግባት ፍላጎት እንደሌለውና ሁኔታውን የሚያባብስ ተግባር ላይ እንደማይሳተፍ ገልጿል። ይሁን እንጂ የኢትዮጵያ መንግስት ላቀረባቸው ቁልፍ ጥያቄዎች ማለትም ወታደሮች ከድንበር እንዲወጡና ከአማጽያን ጋር ስላለው ግንኙነት ዝርዝር ምላሽ ከመስጠት ይልቅ ጉዳዩን የተደበቀ አጀንዳ ለማስፈጸም የሚደረግ ጥረት በማለት ዝቅ አድርጎታል። ይህ በሁለቱ ሀገራት መካከል የተፈጠረው የቃላት ጦርነትና የዲፕሎማሲያዊ መገፋፋት በቀጣይ በቀጣናው ላይ ሊፈጠር የሚችለውን አለመረጋጋት ስጋት ከፍ አድርጎታል። ኢትዮጵያ በአሰብ ወደብ ድርድር የሚል ማባቢያ ብታቀርብም ኤርትራ ግን ውንጀላውን ውድቅ በማድረግ ፊቷን አዙራለች። ይህ የኤርትራ አጭርና ቀዝቃዛ ምላሽ በሁለቱ ሀገራት መካከል ያለውን ግንኙነት ምን ያህል እየሻከረ መምጣቱ የሚያሳይ ሲሆን በቀጣይ ሊከሰቱ ለሚችሉ ድንገተኛ ኩነቶች መንገዱን ክፍት አድርጎታል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች ፕሮግራሞቻችን እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ተባበሩን። መልካም ጊዜ።